ስለዚህ ነገር ማወቅ ብዙ ገንዘብ ሳትከስሩ እንድትድኑ ያደርጋችኋል። ብዙ ሰው ገንዘቡን የሚያጣበት ትልቁ ምክንያት ይሄን ነገር አለማወቅ ነው። ዛሬ እስኪ ስለ ፉልባክ እና ፌክ አውት በደንብ የምናይ ነው የሚሆነው ማለት ነው። ስለዚህ ስለ ፌክ አውት እና ማነው ስለ ፉልባክ እና ስለ ፌክ አውት በደንብ አንደርስታንድ ማድረግ የሚያስችላችሁን ቪዲዮ ነው ዛሬ ሼር ማደርጋችሁ። እስከመጨረሻው ድረስ መከታተል እንዳትረሱ፣ ላይክ ሰብስክራይብ እያደረጋችሁ ማለት ነው። ሶ ፉል ባክ ስንል ምን ማለታችን ነው አይደል? ትሬዲንግ ላይ የተለመዱ ቃላቶች አሉ። ሶ ፉል ባክ አደረገ ስንል ምን ማለታችን ነው? ማርኬት ዋጋው በጣም ስትሮንግ ትሬንድ ወይም ደግሞ አፕ ትሬንድ ዳውን ትሬንድ ሊሆን ይችላል፣ ስትሮንግ ሙቭመንት ላይ ነበረ። ነገር ግን ያ ቀጥ ብሎ አይሄድም አይደል ማርኬት። ስለዚህ ምን ያደርጋል? ሪቨርስ ያደርጋል። ስለዚህ ድጋሚ ያንኑ አቅጣጫውን ምን ያደርጋል? ተመልሶ ይዞ ይሄዳል። ስለዚህ ፉል ባክ አደረገ እንላለን። ያ እንግዲህ አፕ ትሬንድ ላይ በሚሆንበት ጊዜ ምንድነው የሚያደርገው? ፕራይሱ አግሬሲቭ እየወጣ ነበር። እንደገና ተመልሶ ሌሎች የሚሞላቸው ጋፖች ሊኖሩ ይችላሉ ምናምን ፉል ባክ ያደርጋል ወይም ደግሞ ይመለሳል። ከዛ እንደገና ወደዛው ትሬንድ ወይም በዛው አቅጣጫ ይቀጥላል ማለት ነው። ዳውን ትሬንድም ላይ በሆነበት ታይም ላይ እንደዚሁ በተመሳሳይ ማርኬት ምን ያደርጋል? እየወረደ ነበረ ዘን ቀጥ ብሎ ስለማይሄድ ተመልሶ እንደገና ምናልባት ወይ ኦርደር ፎሎ ሊሆን ይችላል ሌሎችንም መንካት ያለበትን ቦታ እየነካ ትክክለኛ አቅጣጫ እንደሆነ እያየን የምንሄድበት ሁኔታ ነው የሚኖረው። ፉልባክ መኖሩ በጣም ሴፍ እንድንሆን የተሻሉ ኢንትሪዎች እንድንኖር ያደርገናል። ስለዚህ በአጠቃላይ ፉልባክ ስንል ይሄ ነው። ሌላኛው ደግሞ ፌክ አውት ስንልስ ምን ማለታችን ነው? ፌክ አውት ስንል ደግሞ ምን ማለት ሪል ብሬክአውት የሚመስል ነገር ይፈጥራል። መጀመሪያ ላይ ማርኬት ለምሳሌ አፕ ትሬንድ ላይ ነው ብለን እናስብ፣ ወይም ደግሞ ሰፖርት ኤሪያ ላይ ወይም ዲማንድ ኤሪያ ላይ ነው ብለን እናስብ። ያንን ማርኬት ምን አደረገው? ብሬክ አደረገው አይደል? ወደታች ብሬክ አደረገው። ስለዚህ ምን ይመስላል? ሪል ብሬክአውት ነው የሚመስለው። ነገር ግን ያ ካንድል በዛው አይዘጋም ወይ ደግሞ በቦዲ አይዘጋም። ስለዚህ ተመልሶ ፌክ አርጎ ወይም ፌክ አውት አርጎ ምን ያደርጋል? ወደ ውስጥ ተመልሶ ይገባል። ሬዚስታንስ ቦታም ላይ ወይም ደግሞ ሰፕላይ ኤሪያ ላይ ደግሞ ሲደርስ ማርኬት ብሬክ አድርጎት የወጣ ይመስላል። ነገር ግን ሪል ብሬክ አውት አይደለም። ምን ያደርጋል? ፌክ አውት አድርጎ ይመለሳል ማለት ነው። ይሄን በምሳሌ በደንብ እናየዋለን። ወይም ደግሞ ማርኬቱ ሪቨርስ ያደርጋል ማለት ነው። ሪል እንትኑን ይዞ አይሄድም። እውነተኛም አይደለም፣ ማሳሳቻ ነው ማለት ነው ፌክ አውት ማለት። ስለዚህ ፉልባክ በሚሆንበት ጊዜ ምንድነው ሪል ትሬንዱን ተከትሎ ነው የሚሄደው ማለት ነው። ሄልዚ የሆነ ኮሬክሽን እየሰራ በሚሄድበት ታይም ፉልባክ እንለዋለን፣ ወይም ደግሞ ፉልባክ እየሰራ ይሄዳል። ፌክ አውት ሲሆን ግን ሚስሊድ የተደረገ ሙቭመንቱ ልክ አይደለም፣ ትራፕ ነው፣ ወይም ደግሞ ትሬደሮችን ለማሳሳት ትክክለኛ ብሬክአውት የሚመስል ወይም ደግሞ ትክክለኛ ሙቭመንት ያለው በሚመስል ሁኔታ ማርኬት ሙቭ በሚያደርግበት ጊዜ ፌክ አውት ፈጠረ እንላለን። በዊክ ምናምን ወይ ደግሞ ሌሎችም ተጨማሪ የምናያቸው ነገሮች ይኖራሉ። ሶ እነሱን እያደረገ ይሄዳል። ስለዚህ ፉልባክ ላይ ለመግባት በጣም አስተማማኝ የሚሆነው ምንድነው? ትሬንዱን በደንብ አንደርስታንድ ማድረግ ያስፈልጋል። ስለዚህ የተሻለ ይሆናል። ሌላው ፌክ አውት ላይ የሚጠበቅብን ምንድነው? ትክክለኛ ሙቭመንቱን ያን ያህል አይኖረው። ካንድል ዊክ ሊሆን ይችላል ወይም ኮንፈርሜሽን ያን ያህል ላይሰጥ ይችላል። የካንድል ክሎዚንግ እና ኦፕኒንግ ካንድሉን በደንብ መረዳት ያስፈልጋል። የት ጋር ነው የዘጋው፣ የት ጋር ነው የከፈተው፣ ሪቴስት ያደረገው የሚለውን በደንብ ማየት ያስፈልጋል። ስለዚህ ፌክ አውት ላይ እንዳልኳችሁ ብሬክ አውት የሚመስል ግን ትክክለኛ ብሬክ አውት ያልሆነ ነገር የሚያሳየን ነው ማለት ነው። ስለዚህ እነዚህ ነገሮች መለየት ምንድነው ጥቅሙ? ወደ ፕራክቲስ ወደ ቻርት ከመሄድ በፊት እነዚህ ልግለጽላችሁ። ምንድነው ጥቅሙ? የፌክ አውት እና የብሬክ አውትን በትክክል አንደርስታንድ ማድረግ። ለምሳሌ ፉልባክ እና ፌክ አውትን አንደርስታንድ ማድረግ። ፉልባክን ለምሳሌ በደንብ አንድ ሰው አንደርስታንድ ሲያደርግ ሊጠቀም የሚችለው ነገር ምንድነው? ቤተር የሆነ ወይም ትክክለኛ የሆነ የኢንትሪ ፖይንት ይኖረዋል፣ ወይም ደግሞ ትክክለኛ ጤናማ የሆነ ትሬድ ይወስዳል ማለት ነው። ስለዚህ ትሬዱ እየቀጠለ ወይም ትሬንዱን ቀጥሎ እየሄደ ማርኬት ስትራክቸሩን በትክክል እየሰራ የሚሄድ ማርኬት ላይ የምናገኘው ኢንትሪ ነው የሚሆነው። ለምሳሌ ማርኬቱ ምን እያደረገ ይሄዳል? ለምሳሌ አፕ ትሬንድ ከነበረ ሃየር ሎ እየሰራ የሚሄደው። ስለዚህ እሱን በትክክል ፉልባክን ከተረዳን አብረን መጓዝ እንችላለን ከማርኬቱ ጋር። ሌላኛው እዚሁ ላይ ያለው ጥቅም ምንድነው? ሪስካችንን ሚኒማይዝ ያደርግልናል። ምን ማለት መሰላችሁ? ለምሳሌ ቀጥ ብሎ በሄደ ቁጥር ዘለን ከመግባት ፉልባክ ሲሰራ ብንገባ አንደኛ ኤስኤላችን ምን ያደርጋል? ያጠብልናል ማለት። ስለዚህ ኤስኤላችን ደግሞ በጠበበ ታይም ምን ይሆናል? አራራችን ወይም ደግሞ ሪስክ ተዋርድ ሬሾአችን ምን ይሆናል? የተሻለና አሪፍ ይሆናል ማለት ነው። ስለዚህ ይሄ አንዱ ጥቅም ነው። ሌላኛው የሚኖረው ደግሞ ምንድነው? የኮንቲኔንሽን ማርኬት ላይ ስፔሻሊ ትሬንድ ኮንቲኔንሽን ማርኬት ላይ የበለጠ ኮንፈርሜሽን ይሆነናል። ማርኬቱ አፕ ትሬንድ ከነበረ ለምሳሌ እንዳልኳችሁ ትክክለኛ እውነተኛ ማርኬቱን ተከትሎ እየሄደ ከነበረ
የበለጠ ኮንፊደንስ እንዲሰጠን ያደርገናል ማለት ነው። ስለዚህ ይሄ ነው። ሌላኛው የፌክ አውት ላይ ደግሞ ስንመጣ ስፔሻሊ ፌክ አውት በጣም ብዙ ሰው ይሄ ስማርት መኒ እኛን ትራፕ የሚያደርጉበት ወይም ደግሞ ይሄ ትልልቅ ኢንቨስተሮች አረት ትልልቅ ትሬደሮች ይችን ቦታ በጣም ወሳኝ ነች ሊኩዊዲቲ ብለን የምንለው ማለት ነው። ስለዚህ ስማርት መኒ ትራፕ የሚያደርግብን ኤሪያ ነው ስፔሻሊ ፌክ አውት የምንለው ማለት ነው። ቢግ ፕሌየሮች እዛ አካባቢ ቢግ የሆነ ሙቭ ፈጠርን ብለው ግን ፌክ የሆነ ሙቭመንት የሚፈጥሩበት ኤሪያ ነው። ስለዚህ ይሄንን መረዳት አንደኛ የበለጠ እንዳንከስር ወይም ትክክለኛ ኢንትሪያችን እንድንለይ ያደርገናል። ስለዚህ ይሄንን በደንብ አንደርስታንድ እንድናደርግ ያግዘናል። ሌላው ሃይ ፕሮባቢሊቲ የሆኑ ደግሞ ምን ይኖረናል? ሪቨርሳል ትሬንዶችን እንድንከተል ለምሳሌ ፌክ አውትን ፌክ የሆነ ብሬክ አውት የሚፈጥር ከሆነ ፌክ አውት ከሆነ ማርኬቱ ሪቨርስ ሊያደርግ ነው ማለት ነው አይደለ? ስለዚህ ያንን ተከትለን እኛም እንድንጓዝ ስለሚያግዘን ማለት ነው። ሌላው በጣም እንድንረዳ የሚያደርገን የፌክ አውትን አንደርስታንድ አደረግን ማለት ስቶፓንት ወይም ደግሞ ይሄ ሊኩዊዲቲ እንዳንደረግ ያግዘናል። በጣም ወሳኝ ነው። ስለዚህ ይሄንን አንደርስታንድ እንድናደርግ እንዲሁም ደግሞ እነዚህም በጣም ወሳኝ ነገሮች ናቸው። ስለ ሊኩዊዲቲ ማኒፑሌሽን እና ማርኬት ስትራክቸር በደንብ እንድንረዳ ያደርገናል። ማርኬቱ ምን እያደረገ ነው? የማኒፑሌሽን እና የሊኩዊዲቲ በጣም አንደርስታንድ እነዚህን ካደረግ ገንዘባችንን ወይም ደግሞ ኤስኤላችንን የምናስቀምጥበት የምንገባበት ኢንተሪ ፖይንት በጣም ወሳኝ ይሆናል ማለት ነው። ስለዚህ እነዚህ ነገሮች መረዳትና ማወቅ በጣም ወሳኝ ነው። ስለዚህ በአጠቃላይ ፑልባክ ላይ ሴፍ የሆኑ ኦፖርቹኒቲዎችን ኮንቲኒዩሽን ትሬዶችን እንድንወስድ ያግዘናል። ፌክ አውት ላይ ደግሞ ትራፕ እንዳንደረግ ነገር ግን በዛ ውስጥ ደግሞ የራሳችንም አድቫንቴጅ እንድንወስድ ያደርገናል ማለት ነው። ሶ እነዚህን በማድረግ የተሻለ መጠቀም እንችላለን። እስቲ ኔክስት ላይ ደግሞ እስቲ ፕራክቲስ ቻርት ላይ እንግባና እናያቸው። መልካም ሶ ምንድነው የምናደርገው? የመጀመሪያ ትሬዲንግ ቪው ላይ እንገባለን። ያው ትሬዲንግ ቪው ላይ ገባን በኋላ የምናደርገው ምንድነው ሁልጊዜም ፉልባክንም የሆነ ፌክ አውትን ለመርዳት የመጀመሪያው ማወቅ ያሉብን ነገሮች የማርኬት ላይ ኬ ሌቭሎችን ወይም ደግሞ ማርኬት ተደጋጋሚ አግሪመንት የሚፈጸምበትን ቦታ ወይም ደግሞ ተደጋጋሚ ሪጀክሽን ኤሪያውን በትክክል ማወቅ ያስፈልጋል ማለት። ስለዚህ ሃየር ታይም ፍሬም ላይ ወይም ደግሞ 4 አወር ላይ ወይ ዴይሊ ላይ ሊሆን ይችላል እንደምንጠቀመው ታይም ፍሬም ሄደን ምን ማድረግ አለብን ማለት ነው። ልክ እንደዚህ እናሰምራለን ወይም ደግሞ እናወጣለን ማለት ነው። ሌቭላችንን ካወጣን በኋላ አንደኛ የማርኬት ስትራክቸር ወዴት ነው የሚለውን በደንብ መረዳት ያስፈልጋል ማለት ነው። ሶ ማርኬቱ የት ጋር ነው ያለው የሚለውን መረዳት፣ ለምሳሌ ዲማንድ ኤሪያ ነው ሰፕላይ ኤሪያ ላይ ነው ያለው የሚለውን መረዳት ማለት ነው። እንዲሁም ደግሞ ተደጋጋሚ ሪጀክት የተደረገበትን ኤሪያ እሱን ማውጣት ያስፈልጋል። ስለዚህ እሱን ካየን በኋላ ለምሳሌ ፌክ አውት እንደምትመለከቱት ኬ ሌቭል ካወጣን በኋላ ኬ ሌቭሉን በዊክ እያያችሁት ነው እዚህ ጋር አይደል? ምን ያደርገዋል? ታብ እያደረገው ይመለሳል ማለት ነው። ስለዚህ ወደ ኋላም ብንሄድ በጣም ብዙ ቦታ ላይ እናገኛለን እንደዚህ ቀጫጭን የሆኑ እዚህ ጋር ለምሳሌ ፌክ አርጎ ምንድነው በጣም የብሬክ ያደረገ ይመስላል። ታች ላይ እንደምትመለከቱት ዲማንድ ኤሪያውን ብሬክ ያደረገ ይመስላል። እዚህ ጋር ግን ያው ኦኬ ባክ ምንድነው የወጣ ይመስላል ግን እየተመለሰ በዊክ ማኒፕሌት እያደረገ ወይም ደግሞ ሊኩዊዲቲ እየወሰደ ወደ ትክክለኛ አቅጣጫ ይሄዳል ማለት ነው። ስለዚህ ሁልጊዜ ማርኬት ምንድነው የሚያደርገው? ስትራክቸሩን በደንብ መረዳት ያስፈልጋል። የማርኬት ስትራክቸርን ካየን ብዙ እንትን አናደርግም ማለት ነው። የት ጋር ነው ብሬክ ያደረገው ዘን የት ጋር ነው ትክክለኛ ብሬክ አውት የፈጠረው? አሁን ለዚህ ነው የፌክ አውት እና የብሬክ አውትን ልዩነት መረዳት የሚያስፈልገው ማለት ነው። ግልጽ ነው። ሶ ይሄንን ምንድነው ከተረዳን በኋላ ቀጣይ ላይ ደግሞ ፌክ አውት በቃ ሁልጊዜም ኬ ሌቭል እናወጣለን። ኬ ሌቭሉ ላይ ብዙ ጊዜ የማሳሳቻ ነገሮችን እየሰራ የሚሄድ እንደሆነ አንደርስታንድ ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ የምናየው ምንድነው ፉልባክ ነው አይደል? ፉልባክ ደግሞ ምንድነው ስፔሻሊ ትሬንድ ማርኬት ላይ አይደል? ለምሳሌ አፕ ትሬንድ ከነበረ ቀጥ ብሎ አይሄድም፣ ወይም ዳውን ትሬንድ ከነበረ ማርኬት ቀጥ ብሎ አይሄድም። ጋፖችን እየሞላ አይደል የሚሄደው። ለምሳሌ ዝም ብሎ ሄደ ቻርት ካያችሁ አንድ ካንዲል ምናምን 50 ሚኒት ምናምን ስቲል እሱ በጣም አግሬሲቭ የሆነ ኒውስ ከሌለ በስተቀር እንደዛ አይሄድም። ለምሳሌ አፕ ትሬንድ ማርኬት ላይ ምንድነው የሚያደርገው? እንደዚህ እያደረገ ነው አይደል የሚሄደው። ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው እየሰራ ልክ እንደዚህ ይሄዳል ማለት ነው። ይሄ በሚሆንበት ጊዜ ምንድነው አንደኛ አድቫንቴጁ ምንድነው? እኛ ተመልሰን የበለጠ አድቫንቴጅ እንድናገኝ ያደርገናል። ለምሳሌ ያመለጠ ማርኬት ካለ ፉልባክ ጠብቀን እንድንገባ ያደርገናል ማለት ነው። ዳውን ትሬንድ ማርኬትም ላይ ልክ እንደዚህ ምን እያደረገ ነው የሚሄደው ማለት ነው። ማርኬት ፉልባክ እየሰራ ነው የሚሄደው ማለት ነው። ያው ማርኬት ስትራክቸር ላይ በደንብ አይተነዋል። ስለ ማርኬት ስትራክቸር ምን እንደሆነ አይ ቲንክ ከዚህ በፊት ስላወራንበት ወይም ቀጣይ
ምንድነው ቪዲዮ አለላችሁ እዛ ላይ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ማርኬት ምን እያደረገ ነው የሚሄደው? ፉል ባክ እየሰራ ምናልባት ሚቲት የሚያደርገው ኦርደር ፍሎ ሊሆን ይችላል። ሌሎችም የምናያቸው ኮንፈረንሶች ወይም ኮንፈርሜሽኖች ይኖራሉ እየሰጠ ይሄዳል ማለት ነው። ትሬንድም ዳውን ትሬንድም በሆነ ጊዜ ፉል ባክ መኖሩ በጣም አሪፍ ነው። የተሻለ ኢንትሪ እንዲኖረን ያደርገናል። ነገር ግን ይሄን ካልተረዳን ደግሞ ምን ያደርገናል ማለት ነው። ትክክለኛ ቦታ ላይ ወይም ትክክለኛ ፉል ባክ እንደሆነ አንደርስታንድ ማናረግ ከሆነ ቀድመን እንገባና የኛን ኤስኤል አፕዴት እያደረገ ማርኬት አስወጣኝ ግን ደግሞ እኔ በምፈልገው አቅጣጫ ማርኬቱ ሄደ ልንል እንችላለን ማለት ነው። ስለዚህ ይሄንን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። የዛሬ ቪዲዮአችን በዚህ ያበቃል ማለት ነው። ይህ ቪዲዮ እየጠቀማችሁ ከሆነ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ሌሎች ሰዎች ይጠቅማል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው ማለት ነው። አብራችሁ ስለመጣችሁ እዚህ ድረስ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።